እንቆ ነው እኛ እንድንጠመቅ ያደረገን። ስለዚህ ባለቤቱ ያደረገውን ነው እኛም የምናደርገው። አንዳንዶች ጥምቀት በተግባር አይደለም፣ ጥምቀት የሚፈጸመው እንዲሁ ነው በመንፈስ ነው ይላሉ። አይደለም። አምላካችን ኢየሱስ ክርስቶስ የነፍስም እረኛ ነው፣ የሥጋም እረኛ ነው። መንፈሳችን ወድቆ ነበር፣ መንፈሳችን አድኖታል። ሥጋችንም ወድቆ ነበር በኃጢአት፣ ሥጋችንም አድኖታል። ሥጋችንን ያዳነው ከምንድነው? ሞቶ እንዳይቀር ሞቶ እንዲነሳ በማድረግ። ስለዚህ ኢየሱስ ክርስቶስ በቃል ያስተማረውን እናደርጋለን ብለን የምንተጋ ከሆነ በተግባር ያደረገውንም ለማድረግ ልንተጋ ያስፈልጋል። አንድ ሰው መጠመቁ ግዴታ እንጂ አማራጭ አይደለም። ያልተጠመቀ ሰው ከቤተ ክርስቲያን ህብረት የሌለው ከመንግሥተ ሰማያትም ከዘላለም ሕይወት ህብረት የሌለው። ስለዚህ መጠመቅ ግዴታ እምቢዛ የሞዳብሽ ቶማዛ አብር ያድሽ እዝላድም የሚመስልሽ አትንሚልም የስትግልን ወዳታለሁ። ሌላው በሶስተኛ ደረጃ የምንመለከተው ምስጢረ ጥምቀትን ስናነሳ የምንመለከተው ነጥብ ምንድነው? ምስጢረ ጥምቀት በውሃ ነው የሚፈጸመው። ለምንድነው ክርስቶስ በማር ያልተጠመቀው? አምላካችን ኢየሱስ ክርስቶስ ምስጢረ ጥምቀትን ለምን በውሃ ፈጸመ? ለምን በማር አልፈጸመው? ለምን በወተት አልፈጸመው? ለምን በቅቤ አልፈጸመው? ለምን በደም አልፈጸመው? እነዚህ ነገሮች በአንደኛ ደረጃ ድሃውም ሀብታሙም ሊያገኛቸው አይችልም። ሀብታም ሊያገኛቸው ይችላል፣ ድሆች ሊያገኛቸው አይችልም። ስለዚህ ድሃውም ባለጠጋውም ያለ ልዩነት ሁሉም ሰው በቀላሉ ሊያገኘው በሚችለው ውሃ ነው ያደረገው ምስጢረ ጥምቀት። ሁለተኛ ጥምቀትን ሰው የሚፈጽመው በውሃ ነው። ውሃ ከቅቤም ከወተትም ከማርም ይልቅ ፍጹም ያጠራል። አንድ ሰዓሊ የሚወደውን ስዕል ይስልና ስዕሉ ከተበላሸበት በአቧራ በጭቃ በብናኞች ቢበላሽበት ስዕሉን አይጥለውም። ከላዩ ላይ ቆሻሻውን ያነሳና ስዕሉን ወደ ቀደመ መልኩ መልሶ በክብር ይሰቅለዋል። የሰው ልጆችም የቀደመ ማንነታችን በእግዚአብሔር አርአያና አምሳል ስንፈጠር ውብ፣ ድንቅ፣ ንጹሃን ነበርን። ከጊዜ በኋላ ማንነታችን በሰይጣን ተበላሸና ቆሸሽን። አምላካችን ስለ ቆሸሽን አልተወንም፣ አልጣለንም። ሰዓሊ የቆሸሸ ስዕሉን እንደማይጥለው ይውደቅ ብሎ እንደማይተው ሁሉ እግዚአብሔር አምላካችን ኃጢአትን ከኃጢአተኞች ነጥሎ የሚያይ አምላክ ነውና ኃጢአታችንን ከእኛ ላይ በጥምቀት በኩል ፋቀልን። በጥምቀት በኩል አዲስ ሰዎች አደረገ። የሰው ልጅ በጥምቀት በኩል ራሱን ያድሳል። አዲስ ሰዎች እንሆናለን። ከአሮጌው ዓለም እንለያይና አዲሱን የክርስትና ዓለም እንቀላቀላለን። የሚሞተውን ዘር እንተውና በጥምቀት በኩል የማይሞተውን ዘር እንቀላቀላለን። ስለዚህ ሰው በጥምቀት በኩል ወደ ቀደመ ማንነቱ ይመለሳል። ላዩ ላይ ያለው የቆሸሸ ማንነቱ ያደፈ ማንነቱ ይወገድና በጥምቀት በኩል አዲስ ሰው አዲስ ተፈጥሮን። ሌላው ከምስጢረ ጥምቀት ጋር የሚነሳው ጥያቄ ምንድነው? ለምንድነው ጥምቀትን እያንዳንዱ ሰው በቤቱ የማይፈጽመው? ጥምቀትን ሀብታም የለ ድሃ የለ ሁሉም ሰው በቤቱ መፈጸም አይችልም። የግድ ሁሉም ሰው ወደ ቤተ ክርስቲያን መሄድ አለበት። ይሄ ደግሞ የመጣው ከማን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ ገዢ ነው፣ ጌታ ነው፣ በሁሉ ላይ የሰለጠነ ነው፣ ሁሉ በእርሱ ሁሉ ለእርሱ የሆነ አምላክ ነው። እርሱ እንኳን ከገሊላ ወደ ዮርዳኖስ ነው የሄደው ዮሐንስ። ስለዚህ ማንኛውም ሰው ንጉሥ የለ፣ መሪ የለ፣ ሚኒስቴር የለ፣ ባለጠጋ የለ፣ ድሃ የለ፣ ሁሉም ሰው ወደ ቤተ ክርስቲያን ወደ ካህናት አባቶች ሄዶ ይሄንን ምስጢር መፈጸም አለበት። ዮሐንስ ክርስቶስ ያለበት ድረስ ሄዶ አጥምቆ ቢሆን ኖሮ ዛሬም በምድራችን ያሉ ባለጠጎች በቤታችን ድረስ መጥታችሁ አጥምቆን ይሉ ነበር። ይህ ያልሆነው ለምንድነው ተብሎ ከተጠየቀ አምላክ እንኳን ሄዷል ወደ ዮሐንስ ወደ ዮርዳኖስ። ስለዚህ
ሁሉም ሰው ከማንም ከአምላክ አይበልጥምና ያንን አብነት አድርጎ ወደ ቤተ ክርስቲያን መሄድ እንዳለበት አምላካችን ለመግለጽ ወደ ዮርዳኖስ